ከኤዲኤችዲ ጋር ተያይዞ የሚነሱ 3 የተሳሳቱ አመለካከቶችን እናያለን። ሰላም ሀኒም ነኝ and I have ADHD። ኤዲኤችዲ እንዳለብኝ ያወኩትኝ በጣም ከረፈደ በ20ዎቹ እድሜ ውስጥ ነው። ጤና ባለሙያ ነኝ፣ እንዲሁም ደግሞ እንዳልኩት ኤዲኤችዲ ያለብኝ ሰው ከጤናውም አንፃር ከፐርሰናል ኤክስፒሪየንስ ከግል ህይወቴም አንፃር ስለ ኤዲኤችዲ የምናይ ይሆናል ማለት ነው። ወደ ጉዳያችን ስንመለስ ስለ ኤዲኤችዲ የሚነሱ 3 የተሳሳቱ አመለካከቶች አንዱ ምንድነው? ሁላችንም እኮ ኤዲኤችዲ ያለብን ሰዋት እናንተ የተለያችሁ አይደላችሁም። ኤዲኤችዲ የተለየ ነገር አይደለም። ሁሉም ሰው ይረሳል። ሁሉም ሰው አቴንሽን ስፓኑ፣ ሁሉም ሰው ሀሳቡን መሰብሰብ ይቸገራል። ሁሉም ሰው ዕቃ ይጥላል እና የተለየ ነገር አይደለም። there is no such thing as ADHD። ኤዲኤችዲ የሚባል ነገር የለም። ሁሉም ሰው ኤዲኤችዲ ያለበት ይባላል። ኤዲኤችዲ ዕቃ መርሳት፣ መንቀዥቀዥ ወይም ደግሞ ሀሳብን መሰብሰብ አለመቻል ብቻ አይደለም። በጣም ሰፊ የሆነ ሕክምና ያለው በጣም ሰፊ የሆነ ምልክቶች ሲምፕተም ያለው እያንዳንዱ ሰው ላይ የተለያየ አይነት ወይ የሚታይ ሰፊ ትንታኔ ያለው ነገር ነው። we will go into that አንድ ቀን በደንብ ለማብራራት እሞክራለሁ። ኦፍ ኮርስ ሁሉም ሰው ሊረሳ ይችላል። እንቅልፍ ሲያጥረን፣ በደንብ ሳንተኛ፣ ጭንቀት ሲበዛብን፣ ስራ ሲበዛብን፣ በርን አውት ሲኖር፣ የተለያየ አይነት ነገር ሲኖር የኤዲኤችዲ ምልክቶች ሊታይበት ይችላል። ሰው መርሳት፣ ዕቃ መጣን፣ መዘናጋት፣ መንቀዥቀዥ፣ ብዙ አይነት ነገሮች ሁሉም ሰው ላይ ያሉ ነገሮች ናቸው። ሰምሃው ኤዲኤችዲ ሰው ላይ ወይም ደግሞ ኤዲኤችዲ ያለበት ሰው ላይ ዴይ ቱ ዴይ ላይፉን ኢምፔር እስከማድረግ ድረስ ዝም ብሎ መርሳት፣ ዝም ብሎ አቴንሽን ሉዝ ማድረግ ሳይሆን ሌሎች ሰዎች ኖቲስ የሚያደርጉት፣ ተማሪዎች ሲሆኑ መምህራን ኖቲስ የሚያደርጉት፣ ሜቢ ቤት ውስጥ ከሰው ጋር መግባባት እስኪቸግር ድረስ፣ ስራ መስራት እስኪቸግር ድረስ ዴይ ቱ ዴይ ላይፋቸውን ችግር ላይ የሚጥል አደጋ ላይ የሚጥል ፕሮብለም ነው እና ኖት ኤቭሪባዲ ሃዝ ኤዲኤችዲ እና ኤዲኤችዲ የሚባል ነገር በእውነትም በትክክልም አለ። ሁለተኛው ከኤዲኤችዲ ጋር የሚነሳው ሚስኮንሰፕሽን ፍላጎት ስለሌለሽ ነው እንጂ፣ ግዴለሽ ስለሆንሽ ነው እንጂ፣ ኬርለስ ስለሆንሽ ነው እንጂ፣ ምን አገባኝ ብለሽ ነው እንጂ ማስታወስ ትቺ ነበረ። እቃሽን ምጥዩ ኬርለስ ስለሆንሽ ነው። ፕሮግራሙን የረሳሽው ግዴለሽ ስለሆንሽ ነው። ማትደውዩ ስለማትፈልጊ ነው። ለሰው ግዴለሽም ኦር እንደዚህ አይነት ነገሮች ሊነሱ ይችላሉ። በተለይም ሪሌሽንሺፕ ውስጥ ባልና ሚስት ውስጥ ወይም ጓደኛ ማቾች ውስጥ አፖይንትመንት በሚኖርበት ሰዓት፣ አስፈላጊ ኢምፖርታንት የሆኑ ቀናቶችን ማስታወስ በሚኖርባቸው ሰዓት እነዚህ ሰዎች ለማስታወስ በጣም በጣም ይቸገራሉ። ይህ ደግሞ ኬርለስ ስለሆኑ ወይም ሪሌሽንሺፑን ቫሊዩ ካለማድረጋቸው ሳይሆን ኢትስ አውት ኦፍ ዴር ኮንትሮል ኤዲኤችዲ የሚያመጣባቸው አንድ ፕሮብለም ነው። ስለዚህ ሆን ብለው የሚረሱት ኬርለስ ስላልሆኑ፣ ለዛ ሰው ቫሊዩ ስላልሰጡት፣ ለዛ ሪሌሽንሺፕ ቫሊዩ ስላልሰጡት ሳይሆን ከአቅማቸው በላይ በሆነ ምክንያት ነው የሚረሱት፣ የሚዘናጉት፣ ዕቃ የሚጥሉት፣ ጥፋቶችን የሚያጠፉት። በቃ በጣም ጥፋቶች ይበዙባቸዋል። ጥፋቶች ይበዙብናል ኢንጀነራል እና ፈልገውት አይደለም። ሶስተኛ ደግሞ ከኤዲኤችዲ ጋር ተያይዞ የሚነሳው ምንድነው? ኤዲኤችዲ ሰዎች ኤዲኤችዲ ፒፕል አር ኖት ቬሪ ስማርት። ኢንፋክት ኤዲኤችዲ ያለባቸው ሰዎች በጣም ስማርት፣ በጣም ጎበዝ፣ በጣም ክሪኤቲቭ ናቸው እና ከስማርትነስ ይሄ ከአእምሮ ብቃት ከችሎታ ጋር የሚገናኝ ነገር አይደለም። አእምሯቸው በጣም ፈጣን፣ በጣም ፋስት ነው፣ ግን ኤክስኪዩት ማድረግ ወደ መሬት ማውረድ መስራት ላይ ይቸገራሉ እና ከምንም ከእውቀት ጋር ከችሎታ ጋር አቅም ከማነስ ጋር የሚያያዝ ነገር ሳይሆን ወደ ተግባር መቀየር ጋር ያለ ፕሮብለም ነው ሞስትሊ እና ያንን ያላቸውን ትልቅ እውቀት ያላቸውን ትልቅ አእምሮ ኤክስኪዩት ለማድረግ ሰፖርት ይፈልጋሉ። ምናልባት ሜዲኬሽን ሊሆን ይችላል፣ ቴራፒ ሊሆን ይችላል፣ ጀስት አካውንተብል የሚያደርጋቸው ጓደኛ ቤተሰብ ሊሆን ይችላል። ሰምሃው ሰፖርት ይፈልጋሉ ማለት ነው እና ከስንፍና የመጣ ነገር አይደለም። ኢንፋክት የሰነፍ ተቃራኒ በጣም ጎበዞች ናቸው። ሶ እነዚህን 3ቱን አይተናል። ቀጣይ ደግሞ ሌሎች ሚስኮንሰፕሽኖችን እናያለን። ቴንክ ዩ